የኦክሲለሪ ባትሪ ጥቅም እጅግ በጣም ብዙ ነው። ስፔሻሊ ኢቪ ላይ በሎ ቮልቴጅ ሃይ ቮልቴጅ ነው የምትቆጣጠረው። የመጀመሪያው ኦክሲለሪ ባትሪ ካልሰራለ ስለምንም መጨነቅ የለም። ምንም ነገር አይሰራ ካልሰራ አይደለም ከ11 አንዳንዱ 10 ቮልት ሲገባ ከት ያደርጋል ሎ ቮልቴጅ ነው ብሎ ስለሚያስብ። ስለዚህ ኦክሲለሪ ባትሪያችሁን የመጀመሪያ ቼክ የምታደርጉት ምንድነው? ኦክሲለሪ ባትሪውን ምን ታደርጋለህ? ቼክ ታደርጋለህ። ከዛ በኋላ ላይ ምንድነው ኦክሲለሪ ባትሪያችንን የሚሞላልን ማን ነው ብለናል? ዲሲ መስራት ነው እንደምናውቀው በቀጭስ ቮልትሜትር ይዛችሁ አንተ ቴክኒካል ናችሁ ቀላል ነው ማለት መኪና መጀመሪያ ለካውት ኦክሲለሪ ስንት ያነባል? 12 ሞተሩ እንደሚሰራ ቼክ እንደምታደርጉት ማለት ነው። ቀጥሎ ሞተሪውን ስታስነሳ ስንት ነው የሚያደርገው? 13 ሰምቲንግ 14 ያነብልህ ካነበበልህ ምንድነው ቻርጅ ያደርግልህ ነው ማለት ነው። ዘሴም ሽት እዚህም ጋር መጀመሪያ ባትሪን ቼክ ታደርጋለህ። ከዛ መኪናን ታስነሳና ቼክ ታደርገዋለህ። መኪናን ካስነሳ በኋላ የዲሲ የሚሰራ ከሆነ ቻንጋን ከሆነ 14 ቮልት አነባለህ። ሴጉል ምናምን ነገር ላይ ከሆነ ደግሞ ቢዋይዲ 13.2 13.8 ቮልት አነባለህ። ካላነበብክ ግን ምንድነው ዲሲ እየሰራልህ አይደለም። ግን ዲሲ ብቻ ላይሆን ይችላል። ምን ፊገራውት መጀመሪያ ታደርጋለህ። ባትሪ ካስነሳልህ በኋላማ የባትሪ ችግር የለም መሞላት ነው ያለበት አይደል? አስነሳው ዲሲ አይሰራም ለማለት መጀመሪያ ከዲሲ በፊት ቼክ የምታደርጉት ነገር የለም። ፊውዝ ቼክ አታደርጉ? ፊውዝ መጥቶስ ቢሆን ኖሮ። ሁለተኛ ከዚህ ከኦንቦርዳችሁ ዲሲ ፖዚቲቭ ተርሚናል መጥቶ እዛ ጋር የባትሪ ፓካችሁ ፖዚቲቭ ጋር አይደል የሚደርሰው? የኦክሲለሪ ላይን መሀል የተቋርጦስ ቢሆን በኮንቲኒቲ ቼክ ታደርጋለህ። ላይን ኮንቲኒቲ ከዚህ እዛ ጋር ከደረሰልህ በዛውም ፊውዝንም ቼክ አድርጋል ንጹህ ነው። ስለዚህ አሁን የማታስነሳ ከሆነ ምኑ ጋር ዲሲ አይሰራም ማለት ነው። ዲሲ ደግሞ ተነቅለውና ከሱ ዲሲ ደግሞ እስከዚህኛው ታያትለታለህ። መስመር ነው አይደለም የሚባል አብዛኛው ጊዜ ፊውዝ ይሸውዳል። ስፔሻሊ መኪና አሳጥበው ሲመጡ ማለት እኮ ፊውዟን ይመታል። ፊውዟን ሲመታት የዲሲ ላይ አለች ቻንጋን የሁሉ ፊውዝ ቀድሞ ነው የሚመት። ልክ ከዛም ፊውዟን ቼክ መት ዲሲ ሊሰራ ይችላል። ፊውዝ ባለመስራቱ ግን ምን ያደርጋል? መኪናው እኮ ታስነሳው ተነሳ አይደለ? ይሄድ እና የሆነ ሰዓት ላይ ይቆምባል። ከዛም በኋላ መኪናውን ቻርጅ አድርገው ሲመጡ ይነሳል። ስለዚህ እንደዚህ አይነት ችግር ከሆነ የዲሲ ችግር ነው ያለባችሁ ማለት ነው። ፊውዝ እና ላይናችሁ ምን ታደርጋላችሁ? ቼክ ታደርጋላችሁ።